Okay, today we will talk about the difference between the three terms neoplasia, hamartoma, and choristoma. So, neoplasia means a disorganized, immature, or sometimes mature growth of cell within any location in our body. Whereas hamartoma means disorganized, but it is mature growth of cells within a specific anatomic location. And the third one is choristoma. A it is a well organized. It's well organized and mature growth of cells within abnormal, okay, within abnormal location or with an abnormal anatomic location, with an abnormal anatomic location. So በኤግዛምፕል ስናስረዳ for example if we take ከዚህ እንጀምርና ከአማርቶማ እንጀምር. if we take lung tissue, if we take lung tissue, so lung tissue ውስጥ ምን ይገኛል ብለን ስናስብ አንደኛ we have an airway, የአየር ቧንቧ አለ, and የደም ቱቦዎች አሉ, and አየር መለዋወጫ ክፍሎች አሉ አልቪዮላይ. የአየር ቱቦ ውስጥ ካርቲሌጅ አለ, ለምሳሌ ካርቲሌጅ አለ። እንደገና ያው ትራኪያውን የሰራው ካርቲሌጅ እናገኛለን. ፎር ኤግዛምፕል ብለድ ቬዝል ውስጥ ደግሞ አራውንድ ዳት ዊ ሃቭ ፋት፣ ለምሳሌ ሰራውንዲንግ the blood vessels ፔሪቬዚላል ኤሪያ ማለት ነው። ኤንድ አልቪዮላይ ውስጥ ደግሞ ኢፒቴሊየሞች አሉ፣ ኢፒቴሊያል ሴልስ አሉ። ሶ ሃማርቶማ ማለት ቲሹ ራሱ ነው። ለምሳሌ ላንግ ውስጥ ነው። ሶ we know that this is lung, the two lungs. So assuming this is the airway, the trachea, the bronchi and ይሄ ላንግ ነው። ስለዚህ ላንግ ውስጥ ለምሳሌ ካርቲሌጅ፣ ፋት እና ኢፒቴሊየሙ ተሰበጣጥሮ ሲቀመጥ ማለት ነው። ለምሳሌ ካርቲሌጅ እዚህ ነበር መገኘት ያለበት ትራኪያ፣ ነገር ግን እዚህም ይመጣል ማለት ነው። we have cartilage in the lung and blood vesselም አብሮ እዛው which is the fat and the epithelial cells አንድ ላይ ተሰበጣጥረው ኦርጋናይዝድ ሳይሆኑ ያ፣ ስለዚህ ዲስኦርጋናይዝድ ማለት ነው። ኦርጋናይዝድ ያልሆነ ማቹር ናቸው ሴሎቹ፣ ነገር ግን ቦታውን ትክክለኛ ቦታ ውስጥ ነው ያሉት። ስለዚህ ፋንክሽን በደንብ አይሰሩም ማለት ነው። that's hamartoma. ኮሪስቶማ ግን well organized and mature but abnormal place. ለምሳሌ ላንግ ቲሹ ውስጥ ስንመለከት አልቪዮላይ ውስጥ ያለው ቻውን አልቪዮላይ ኤርዌይ ብትሆን እዚህ ውስጥ ያሉት ኢፒቴሊያል ሴልስ አሉ። ደን ሰራውንዲንግ ብለድ ቬዝል አለ፣ ፋትም እዚሁ አለ እንዳልነው። ይሄ ዌል ኦርጋናይዝድ ስትራክቸር ነው፣ ኤርዌይ ነው፣ ጋስ ኤክስቼንጅ ኤሪያ ነው፣ ጋስ ኤክስቼንጅ ኤሪያ ነው።
alveoli with its epithelial cells and surrounding capillary blood vessels. So these well organized and mature cells are seen ለምሳሌ ይሄ ስትራክቸር ጉበታችን ውስጥ ሊመጣ ይችላል ማለት ነው። ጉበታችን ውስጥ ኤርዌይ ሊኖር ይችላል፣ ማን ነው ጋስ ኤክስቼንጅ ቲሹ ሊኖር ይችላል። which is ሳምባ ውስጥ መኖር ሲገባበት የት ነው የተገኘው? ጉበታችን ውስጥ ነው የተገኘው። so this is called ኮሪስቶማ። ይሄም አብኖርማል ነው ማለት ነው። አብኖርማሊ ፋንክሽን ነው የሚያደርገው። ኒዮፕሌዥያ ላይ ስንመጣ it is disorganized ነው። ዲስኦርጋናይዝድ ማለት ልክ እንደዚህ ማለት ነው። አሁን ካርቲሌጅ ኤርዌይ ትራኪያ ውስጥ መገኘት ነበረበት። ፋት አራውንድ ብለድ ቬዝል ብቻ ኤንድ ኤፒቴሊየም አራውንድ አልቬኦላይ ብቻ መገኘት ነበረበት። ግን ተሰበጣጥረው ከተቀመጡ ያ ዲስኦርጋናይዝድ ሴልስ እንላለን። ልክ እዚህ ጋር ያለው አቀማመጥ እነኚህ ተሰበጣጥረው ይቀመጣሉ። ፕላስ ኢማቹርም ሊሆኑ ይችላሉ፣ ማቹርም ሊሆኑ ይችላሉ። ያልደረሱም ወይም የደረሱም ሴሎች ሊሆኑ ይችላሉ። በማንኛውም ሎኬሽን ላይ ሊገኙ ይችላሉ። ሳምባ ውስጥ ሊገኙ ይችላሉ፣ ጉበት ውስጥ ሊገኙ ይችላሉ፣ ሌላም ቦታ ኩላሊት ውስጥ ሊገኙ ይችላሉ። ስለዚህ የተለያየ አይነት ስብጥር ያላቸው ሴሎች ማለት ነው። ኤፒቴሊየሙ ከፋቱ ጋር ከካርቲሌጁ ጋር ኤንሶ ፎርስ ሌሎቹ ሁሉ ተሰበጣጥረው ወደ አብኖርማል ፕሌስ የሚገባበት እዛው ላንግ ውስጥም ሊሆን ይችላል ኦር ሌላ ፕሌስም ላይክ ኢን ዘ ሊቨር ኦር ኢን ዘ ኪድኒስ ሊሆን ይችላል ማለት ነው። ሶ በኮንስትራክሽን ወርድ ደግሞ ስናስረዳ ሶ አንድን ግንባታ ለመገንባት የሚያስፈልጉ ግብዓቶች አሉ። አሸዋ ሊሆን ይችላል፣ ሲሚንቶ ሊሆን ይችላል፣ እንዲሁም እንደዚህ ሌላም ኮምፖነንት ሊኖር ይችላል። ሶ ሃማርቶማ ማለት በዛ ኮንቴክስት ምንድነው? ዲስኦርጋናይዝድ በት ማቹር ግሮዝ ማለት አሸዋው የደረሰ ነው፣ ሲሚንቶም እንዲሁ በደንብ የተሰራ ነው፣ ግን ሲያሰበጣጥሩት በትክክል አላሰበጣጥሩትም ማለት ነው። ለምሳሌ መቅደም ያለበት አሸዋው ከነበረ ሲሚንቶን ካስቀደሙ እንደማለት ነው። ስለዚህ ያንን ሲሰሩ እንግዲህ ሊፈጠር የሚችለው ማወቅ እንችላለን ማለት ነው። ትክክለኛ ቦታ ላይ ነው። ለምሳሌ ግንባታ የሚያስፈልግበት ቦታ ላይ ትክክለኛ ቦታ ነው። ነገር ግን ግብዓትም በትክክል መጥቷል፣ ማቹር ናቸው። ነገር ግን በአሰበጣጠሩ ወይም ደግሞ ቅደም ተከተሉን ጠብቆ አልተሰራም ማለት ነው። ስለዚህ መሰራት የነበረበት ቦታ ላይ ትክክለኛ ያልሆነ አሰራር ሲሰራ it is called ሃማርቶማ ብለን እንጠራለን ማለት ነው። ኮሪስቶማን ብለን ስንመለከት ደግሞ በዚህ ኮንቴክስት ምንድነው? ዌል ኦርጋናይዝድ ኤንድ ማቹር ኢን አን አብኖርማል ፕሌስ አሰበጣጠሩ። ስለዚህ ኢንጂነሩ ምኑ በደንብ ያውቃል፣ አናጺው በደንብ ያውቃል፣ ግብዓቶቹም ማቹር ናቸው። ስለዚህ አሸዋ አለ፣ ሲሚንቶ አለ ኤንድ አናዘር ማቴሪያልስ በትክክል ተሰበጣጥረው መቅደም ያለበት ቀድሞ በቅደም ተከተል ተሰበጣጥሮ ተሰርተዋል ማለት ነው። የተሰራው ቦታ ግን ትክክለኛ ቦታ አይደለም። ለምሳሌ ፕሌስ ኤ ውስጥ መሰራት የነበረበት ፕሌስ ቢ ውስጥ ከተሰራ ማለት ነው። ገጠር መሰራት የነበረበት ዝም ብሎ ሌላ ቦታ ከተማ ውስጥ ከተሰራ ማለት ነው። that is called ኮሪስቶማ ማለት ነው። ኒዮፕሌዥያ ማለት ደግሞ ግብዓቱም በትክክል አይደለም። ለምሳሌ የመጣው አሸዋ የተቀላቀለ ሊሆን ይችላል፣ ከአፈር ጋር ምን ጋር ዝም ብሎ የተደበላለቀም ሊሆን ይችላል። ሲሚንቶም ዝም ብሎ የውሸት ሲሚንቶ የተጨመላለቀም ሊሆን ይችላል። እሱ ሳያንስ ደግሞ አሰራራቸው ራሱ ትክክል አይደለም ማለት ነው። በቅደም ተከተል አልተሰሩም። ሲደመር ደግሞ ትክክለኛ ቦታ ላይም ሊሆን ይችላል፣ ላይሆንም። ፕሌስ ኤ ላይ መሆን ያለበትም ሊሆን ይችላል፣ ላይሆንም ይችላል ማለት። ስለዚህ ኒዮፕሌዥያ ከሁለቱም ምንድነው ከባድ ነው ማለት ነው። so this is the major difference between the three ማለት ነው። so thank you okay so ሌላው ስለ ሃማርቶማ ነው። ሃማርቶማ ላይ 3 ኢምፖርታንት ሃማርቶማተስ ኮንዲሽኖች አሉ in our body multiple ሃማርቶማስ ቅድም ባልነው መሰረት በዲፊኒሽኑ መሰረት 3 important differentials. okay the first one is Cowden syndrome and Peutz-Jeghers syndrome and the tuberous sclerosis. okay
እንላቸዋለን። ሶ ዊ ካን ዲፍረንሺየት ዘም ቤዝድ ኦን ዴር ካራክተር። ሶ በጂን ፓተርን ናቸው። ሶ ኦል ኦፍ ዘም አር አናውቶሶማል ዶሚናንት ፓተርን። ሶ በጂን ሚቹዌሽናቸው፣ በስኪን ኦር ሙኮስል ኢንቮልቭመንታቸው፣ ነርቨስ ሲስተም ኢንቮልቭመንት ኤንድ ካንሰር ሪስክ እናወራለን ማለት ነው። ሶስቱም ካንሰር ሪስክ አላቸው። ሶ ሃማርቶማ ሃዝ አን ኢምፖርታንት ሪስክ ፎር ኒዮፕሌዥያ አስ ዌል። ወደ ኒዮፕሌዥያ የመቀየር ቻንሱ ሃይ ነው የሚሆነው ማለት ነው። ኤኒሃው ሶ ፎር ዘ ካውደን ዘ ጂን ሚቹዌሽን ኢዝ ፒ10 ሚቹዌሽን ኤንድ ፎር ፒትስ-ጀገር ሲንድሮም ኢትስ STK11 ሚቹዌሽን ኤንድ ፎር ዘ ቱበረስ ስክለሮሲስ ዊ ሃቭ TS1 or tuberous sclerosis complex 1 or 2 mutation ነው የሚሆነው። and skin or mucosal membrane involvement. So this is very important to give a clue. So hallmark feature ልናያቸው በደንብ ወደዛ ወደ ሲንድረሙ የሚያመራን አለ። so the first one ፋሻል ፓፒልስ ወይም ደግሞ ትሪኪሎማ። ሶ ስዕሉን አታች ያደርግላችኋለሁ። ትሪኪሎማ እብጥ ያሉ ፊታቸው ላይ ዝም ብሎ ወደ ፓፒል ሊወጣ ይችላል። ኦር ዊ ሃቭ ኦልሶ ሃይፐር ኬራቶቲክ ፉት፣ እግራችሁ በደንብ ኬራቶሲስ ይጨምርበታል ይታይበታል ማለት ነው። and important also we have oral cobblestone which is non-painful oral cobblestoning because it is because of it is hamartoma ስለሆነ non painful ነው። ግን painful oral mucosa cobblestone or GI cobblestone ካወራን we have to think of always Crohn's disease ማሰብ መቻል አለብን። so in the case of Peutz-Jeghers syndrome we have oral lentigens or black freckles የምንላቸው ፕላስ GI polyps ልናያቸዋል። oral freckles so ጥቁር ከንፈራቸው ስር ብዙ ጥቁር ነገሮች ሊታዩ ይችላሉ። and in the tuberous sclerosis complexes we have important two manifestations ash leaf spots and Sjagren patch. so እነኚህ ሁለቱን ዳይሬክትሊ ካየን ጥያቄ ላይ so we have to think of always tuberous sclerosis complexዎችን ማሰብ አለብን። ash leaf spots they are called hypomelanotic patches ናቸው and the Sjagren patch so they are kind of so እንደ ኖዱላር ፓተርን ያላቸው ሆኖ ግን just well demarcated የሆኑ ናቸው። በስዕል እናያለን። and with regard to nervous system, central nervous system, we have macrocephaly on the Cowden syndrome and autism spectrum as well, whereas in the Peutz-Jeghers negative. But in the tuberous sclerosis, we have seizure disorder plus macrocephaly, developmental delay, and autism now. So cancer risk ሶስቱም አላቸው because of their hamartomatous growth in our body in different parts of the tissue. So again, with regard to the Cowden syndrome, so ቤት ብለን ሜሞራይዝ ማድረግ እንችላለን። B stands for breast cancer, ነገር ግን luminal type is common, and E stands for endometrial cancer, and T stands for thyroid cancer, and of course it is the follicular one. So it is the follicular one that is involved ማለት ነው። Thank you very much.